የፈራሁት አልቀረም። እንዳልኩትም ከዚህ በፊት ተናግሬ ነበር። አብርሃም በሌሊት ጠፋ። ይህ ሁሉ እየተሰራ ያለው በነ ቡዜ ቤት ነው። አብርሃም መሆን የነበረበት ቤት እዚህ ሳይሆን ሩታ ጋ ነው እያልኩ በጣም ብዙ ጊዜ ስጮህ ነበር። አብርሃም በጣም ደህና ነው፣ ድራማውን እየሰራ ነው፣ እነዚህን ሰዎች እየተጫወተባቸው ነው ስል ነበረ። ይሄው እነዚህን ሰዎች ጠብቆ በሌሊት ከቡዜ ቤት እንዳመለጠ አሁን በወጣው መረጃ እያየው ነው። ቤተሰብ ሁላችሁም ይህን ቪዲዮ ስትጀምሩት ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እኔ ጋር በጣም ትኩስ የተባሉ መረጃዎችን ይዤላችሁ መጣሁ። ለእናንተ እንግዲህ ዛሬ ይዤላችሁ የመጣሁት መረጃ አብርሃም በሌሊት እንደጠፋ ቡዜ ከራሷ አንደበት እየተናገረች ትገኛለች። ምን አለች የሚለውን ነገር በደንብ እንድታዳምጡልኝ ፈልጋለሁ። ተመልከቷት። እንደሰማችኋት ነው ቤተሰብ። በሌሊት አብርሃም ከነሱ ቤት እንደወጣ ሁላችንም ሰምተናል። ስለዚህ አብርሃም የት ሊሄድ ይችላል የሚለውን ነገር ማናችንም እንግዲህ መቼስ የሚደበቅ ሀቅ ነው። ማናችንም እንግዲህ መገመት አያቅተንም። ቀጥታ ሩታ ጋር እንደሚሄድ ግልጽ ነው። ስለዚህ ይሄ ሰውዬ እየሆነ ያለው ነገር ግልጽ ነው። አብርሃም አሁንም ድረስ ሩታ ጋር መሆን እንደሚፈልግ በሌሊት እስኪያስኬደው ድረስ ያደረሰው ፍቅር ላይ ነው። በቃ ፍቅሩ አገርሽቶ ተመልሶበታል። አብርሃምም ወደ ሩታ የሚመለስበት ጊዜ ሩቅ አይደለም እያልኩ በጣም ብዙ ጊዜ ስናገር ነበረ። ያልኩትም አልቀረም። ይሄው ተከናወነ። ቤተሰብ አብርሃም ከቡዜ ቤት ጠፍቶ በሌሊት የት እንደሄደ አልታወቀም እየተባለ ነው። ግን እኛ ምን እንላለን? እናውቃለን የት እንደሄደ። አብርሃም አሁንም ድረስ የት ነው የሚሄደው ከተባለ ሩታ ጋር ነው። ሩታ ጋር ነው ያለው። ይሄ ምንም የሚደበቅ ነገር አይደለም። ሩታን አሁንም ድረስ አብርሃም እንደሚወዳት ማሳየውን ነገር በጣም ብዙ ጊዜ በተደጋጋሚ እያሳየን ነው። ግን እኛ ልንረዳው አልቻልንም። አብርሃም በጣም ደህና ነው። እነዚህን ሰዎች መፈተን ነበር የሚፈልገው። ትናንትና እንግዲህ ሩታ ብድግ ብላ ላጥ ብላ ስትሄድ እኔ ገርሞኝ ነበር። ሩታ እንዴት እንደዚህ አይነት ውሳኔ ወስና ጥላላቸው ሄደች እያልኩ ነበረ። ግን ውስጥ አዋቂ መረጃ አድራሼ ቀድሞ ነግሮኝ ነበር። ይህንን ሰዓት ጠብቅ እንጂ አብርሃም በሌሊት ከነሱ ቤት ጥሎ እንደሚሄድ ግልጽ ነው። ይሄው የተባለውም አልቀረም፣ ሆነ ተከናወነ። እያንዳንዱ የተደረገችው ነገር በሙሉ በጣም ደስተኛ ነኝ። ምክንያቱም እኔ አብርሃም በጣም ደህና ነው እያልኩ ሁሌም ስናገር ነበር። መጥፋቱም አስደስቶኛል። እንኳን ጠፋ ነው ያልኩኝ። ከዚህም በኋላ እንግዲህ አብርሃም የራሱን ነፃነት በራሱ እንዲያውጅ ያደርገዋል። ይሄ ነገር በመሆኑ በጣም ደስተኛ ነኝ። አብርሃም ከዚህ በኋላ ከሩታ ጋራ እንደፈለገው ሁሉንም ነገር ከሷ ጋራ ሁኑ ከሷ ጋራ የሚፈልገውን ነገር ማድረግ ይችላል። በእነዚህ ሰዎች ቁጥጥር ስር ቢሆን ግን በጣም ብዙ ነገር እንደሚበላሽ ሁላችንም እናውቃለን። እህትና ወንድሞቹ የሚፈልጉት አብርሃምን ለሄርሜላ መዳር፣ አብርሃምን ከሄርሜላ ጋር እንዲሆን ማድረግ ነው እንጂ የእሱን ሰላም የእሱን ደህንነት አይደለም ነበር የሚፈልጉት። ስለዚህ እንኳን ሆነ ያልኩትን ነገር ነው አሁን እየሰማሁ ያለሁት። ቤተሰብ በጣም ነው ደስ ያለኝ። ሄርሜላም እንግዲህ የእጅሽን እንዳገኘሽ በጣም እርግጠኛ ነኝ። መሆንም የነበረበትን ነገር ነው የተደረገልሽ። ስለዚህ ይሄ ነገር በመሆኑ በጣም ደስተኛ ነን እያላችሁ ሁላችሁም ኮሜንቱ እንድታጥለቀልቁ ትፈልጋለሁ። ሁላችሁም አንድ ሰው እንዲቀር አልፈልግም። ምክንያቱም አብርሃምና ሩታ ከዚህ በኋላ አንድ ላይ ተመልሰው የሚገናኙበት መንገድ ተፈጥሮልናል። ቤተሰብ በጣም የሚያስደስት ዜና ነው ይሄ ለኛ። ምክንያቱም አብርሃም ደህና እንደሆነ ሁላችንም እናውቃለን። በጣም ደህና ነው። ከዚህም በላይ ደግሞ ደህና ሆኖ ደግሞ እናየዋለን። ሚስቱ ከሩታ ጋርም ደግሞ ከዚህ በኋላ ጥሩ የሚባል የፍቅር ጊዜም ደግሞ እንደሚያሳልፍ ሁላችንም እናውቃለን። ትላንትና ሁላችሁም ሰምታችሁ ከሆነ የለቀኩትን ቪዲዮን ደግሞ በደንብ አይታችሁት ከሆነ ማለት ነው ቤተሰብ ሩታ ተናግራለች። አብርሃም አንድ ቀን ወይ አንድ ምናምን ቀን ተረጋጋዚ ችግር የለውም። ከዛ በኋላ ግን ከነዚህ ሰዎች ጭቅጭቅ ዞር እንላለን ስትል ነበረ። ሁላችሁም የነሱ ቤተሰብ የሆናችሁ ሰዎች በሙሉ ይሄን ነገር ታውቃላችሁ አይደለ? ይሄን ነገር ታውቃላችሁና ሩታ ያደልቻትን ነገር ደግሞ በምክንያት ነው እኛ እንድንሰማ ያደረገቻት። ምክንያቱም ዛሬ ይሄ ነገር እንደሚፈጠር ግልጽ ስለነበረ። ስለዚህ ሩታ አብርሃምን ወደ ሌላ ቦታ ይዘው እንደሄደች በጣም እርግጠኛ ነኝ፣ ከምላችሁ በላይ በጣም እርግጠኛ ነኝ። ስላደረገችውም በጣም ደስ ብሎኛል። እነዚህ ሰዎች ወንድማቸውን እንደማይወዱትን ወንድማቸውን እንደማያሳስባቸው ስለ ወንድማቸው እንደማያስቡ በጣም ግልጽ ነው። በቃ በጣም ግልጽ ነው። እነዚህ አስመሳይ የተባሉ ሰዎች ናቸው። በገንዘብ ወንድማቸውን ይሸጡ፣ ለገንዘብ ሲሉ ወንድማቸውን አሳልፈው ለማንም ውሽማ ለተባለች ሴት የሚሰጡ ሰዎች ናቸውና በዚህ ልክ ገንዘብ ወዳጅ የሆኑ ቤተሰቡ እንዳሉት በዚህ አጋጣሚ እንዲያውቅ
ይረዳዋል ይሄ ነገር። አብርሃም ከሚስቱ ከሩታና ከሩታ ውጪ ማንም ቤተሰብ እንደሌለው ኤፍሬምና ኤፍሬም ብቻ ነው እስካሁን ድረስ እያገዙ ያለው። እኛ በጣም አስተዋይ ናቸው ለሱ ይጠቅሙታል ስንል የነበሩት ዴቭና ቡዜ ራሱ ለሱ ምንም የሚያስቡ ሳይሆን የባሰ ገደል የሚከታ አይነት ሀሳብ የሚሰጡ የማያስፈልጉ የማይረቡ ቤተሰብ እንደሆኑ አይተናል። ቤተሰብ ከዚህ በላይ ምንም አይነት ማስረጃ አያስፈልገንም። እኔ በጣም ደስ ብሎኛል። እናንተም ደስ ያላችሁ ሰዎች አብርሃም ጠፍቶ የትም አይሄድም። በጣም በእርግጠኝነት ነው የምነግራችሁ። አብርሃም የትም ጠፍቶ አይሄድም። ሩታ ጋር ነው የሚሄደው። ሩታን ያገኛታል። ከሩታ ጋር ደግሞ ወጣ ብሎ ከከተማ ዘና እንደሚሉ ነው የምነግራችሁ። እነዚህ ሰዎች አሁን ያብዳሉ። በጣም ብዙ ነገራቸው ያብዳሉ ነው የምላችሁ። ብቻ ማታ ደግሞ የሚለቀቀውን ቪዲዮ በጣም ጠብቁ ቤተሰብ። ከምላችሁ በላይ በጣም አስደንጋጭ አስገራሚ ነገር ማታ ታያላችሁ። እስከዛው ድረስ ግን በያላችሁበት ሰላማችሁ ይብዛ። ቻናሌን ሰብስክራይብ ያላደረጋችሁ ሰዎች ደግሞ ካላችሁ እንግዲህ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን እንደተለመደ ኮሜንት ላይ አስቀምጡልኝ። በማታው ቪዲዮ እንገናኛለን ቤተሰብ። በጣም ጓጉቻለሁ የማታውን ቪዲዮ እስኪያው። ምክንያቱም ሩታ የት ቦታ ይዛው ትሄዳለች የሚለውን ነው እንጂ የማስበው ሩታ ወስደዋለች አልወሰደች የሚለው ነገር ምንም አያሳስበኝም። አብርሃም ቀጥታ ሩታ ጋር ነው የሚሄደው። ምንም የተለየ ነገር የለም። ሩታ ጋር አሁንም ይኸውላችሁ ሩታ ጋር ሄደ ማለት እነሱ የሚመስላቸው ምንድን ነው አብርሃም በጣም በቃ እሷ አሰርታበታለች። እሷ ነች ይሄን ሁሉ እያስደረገችበት ያለችው። በቃ ህይወቱ እንዲበላሽ እያደረገች ነው። በሌሊት እንደዚህ እስኪጠፋ ያስደረገችው ምናምን ብለው ሆን ብለው ሌላ ታሪክ ለማስፈጠር ነው እንደዚህ ያደረጉ ያሉት። ግን አብርሃም ወዶና ፈቅዶ በስነ ስርዓት ሳትደውልለት ምን ሳትለው ነው ብድግ ብሎ ሩታ ጋር ሄደው። እንኳን ሄደ። እኔ በጣም ደስተኛ ነኝ። እንኳን ሄድክ አብርሃም። የሚበጅን አንተ ታውቃለህ፣ የሚሆነን ታውቃለህ። ለዶክተሯም የተናገረው ነገር አለ። ሚስቴና ልጆቼ ጋር መሆን ነው የምፈልገው ብሏል። ስለዚህ ይሄ ሰውዬ ልንጋፋው አይገባም። የፈለገው ምኞቱን ፍላጎቱን ማሳካት መቻል አለበት። ስለዚህ እንኳን ሄደ እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። በያላችሁበት ሰላማችሁ ይብዛ ቤተሰብ። ይህም ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሀሳብ አስተያየታችሁን እንደተለመደ ኮሜንት ላይ አስቀምጡልኝ። ይመቻችሁ።